ሰላም ሰላም ውድ ኢትዮጵያውያን እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ውድ የተከበራችሁ ልብ እንዳናወቅ ኢትዮጵያውያን እና ምን አለ መሰላችሁ ስለሆነ ጉዳይ ላወራችሁ ፈልጌ ነበርና ጉዳዩ መሰላችሁ አሁን አገራችን ላይ ባለችው ሁኔታ ትንሽ 90% የሚሆን ወጣቱ ከሀገር መውጣት ነው የሚፈልገው እና ያንን በማስመልከት አንዳንድ ሀሳቦች ለመስጠት ፈልጌ ነውና በህገ ወጥም በህጋዊም ማንኛውም ሀገር ላይ ለምትጓዙ ኢትዮጵያውያን ፈጣሪ ከእናንተ ጎን ይሁን። ፈጣሪ ይርዳችሁ፣ ፈጣሪ ያሳካላችሁ። እንዲሁም በመላ ውጭ ሀገር ላይ ለምትኖሩ ኢትዮጵያውያን ስደተኞችን ሲመጡ ከቻላችሁ በገንዘብ ካልቻላችሁ በሀሳብ ካልቻላችሁም ከተባለ ደግሞ ዝም በማለት ተባበሯቸው። በቃ ማንኛውም ሰው ወደዚህ የሚመጣው አገሪቷ ስላስጠላች ነው። አገሪቷ በጣም ነው የምትደብረው። ገብቷቸዋል። ሰው አገሩን ጥሎ አይሄድም። ግን የአገሪቷ ሁኔታ በዚህ 7-8 ዓመት ውስጥ ትንሽ ያስጠላልና ለዛ ነው ሰዎች አገር ጥለው እየሸሹ ያሉት እየወጡ ያሉት። ለዛ ነው በኑሮ ውድነት፣ በጦርነት፣ የተለያዩ በስነ ልቦና ችግሮች ምን ልበላችሁ ብቻ ብዙ ነገሮች አሉ። እነሱ ተያይዘው ነው ሰው መውጣት የሚፈልገው ሀገሩ እንጂ ሀገሩ አስጠልቶት አይደለም። ሀገሩ ስራ ሆኖ አይደለም። በቃ ዋናው የህሊና ነፃነት ነው። የህሊና ነፃነት የለም ሀገራችን ላይ። ምንም የተረጋጋ ሰው የለም። ሙሉ ኢትዮጵያን ዙር ያለው በስራዬ ምንም የተረጋጋ የለም። ጉልበተኛ የበዛበት ነው። በቃ የሚገርማችሁ ማለት ነው። እና መምጣት ለሚፈልግ ሰው በቃ አትከልክሉት። በገዛ ገንዘቡ ለሚመጣ ሰው አትከልክሉት። በቃ ያለውን ነገር ትነግሩታላችሁ። አስቸጋሪ ጊዜ ተሰልፍ ትችላለህ። ማድረግ ያለበትን ነገር ምከሩት። ከዛ ችግርን ራሱ ይቋቋመዋል። በቃ ዞሮ አይሞትም። ችግርን ችሎ የተሻለ ጊዜ ደግሞ ይመጣል። እኔ እንደዚህ የምላችሁ ጥሩ ደረጃ ኑሮኝ ምናምን አይደለም። ምንም የለኝም፣ ግን የህሊና እረፍት አለኝ። በቃ ምንም ነገር አልሰማም። የተሻለ ነው፣ ሰላም አለው። እና ብትችሉ መንገድ አሳዩአቸው። ብትችሉ በሐሳብ እርዷቸው። የማትችሉ ግን ዝም በሉ። በቃ እዚህ ከመጡ ኋላ ስራ ሊያጡ ይችላሉ። 3 ወር 4 ወር 1 ዓመት ሊያጣ ይችላል። ፈጣሪ ግን የሚበላውን አያሳጣውም፣ ሰው አያሳጣውም። ለሱ በቃ ነገሮች አይጠፉም ዞሮና ምን ለማለት ፈልጌ ነው፣ በምትችሉት አቅም ሰው ለመሆን ሞክሩ። ይምጣ በቃ ገንዘቡ ለሚመጣ ስደተኛ ለሚሰደድ ሰው በቃ ይምጣ፣ አገሩን ይሞክረው። በቃ ራሱን በራሱ ሐሳብ ሊሰጥበት ይችላል። ገብቷችኋል? እዛ ቁጭ በል እዛ ሁን የምትሉት ምን አለ እዛ ምን አለ? እዛ ሰርተህ የምትረካበት መንገድ እኮ የለም። አሁን አገራችን የጉልበተኞችና የሀብታሞች ሆና ያለች። ወይ ሀብታም መሆን አለበት ወይ ጉልበተኛ መሆን አለበት። ወይ ጥሩ ተከፋይ ስራ ሊኖርህ ይገባል። ካልሆነ መሰደድ አለብህ። በቃ ትሰደዳለህ። ለአንድ ለ2 ዓመት ትቸገራለህ። ችግር ብዙ ነገር ያስተምርሃል። እና የኔ ሀሳብ እንደዛ ነው። በቃ ብቻ ብዙ ሰዎችን እያየሁ ነው እዚህ እኔ ባለሁበት ሀገር በህግም በህጋዊም በህገወጥም በጣም ብዙ ስደተኛ ነው ያለው። ታውቃላችሁ? በቃ የእነሱን ጉሮሮ ፈጣሪ ይሞላዋል። የእናንተንም እንደሞላው የእነሱንም ይሞላዋል። ስትተያዩ ሰላም አትባባሉም። አበሻ ምንም አይነት እኔ ሪስፔክት አትሰጡም። በቃ ለሰው ልጅ ራሱ ማለት ነው። የሀገራችሁ ይመስል ፊት ትነሳላችሁ። እናንተ ተሰድታችሁ እኮ ነው የመጣችሁት። ማንኛውም ሰው እዚህ ያለ አበሻ ተሰድቶ ነው የመጣው። ላንተ የተለየ የሆነ ዜግነት ሰጥቶ አይደለም። እና ብትችል ፊትህ ላይ ፈገግታ ብትሰጠው ጥሩ ነው። ባትተቸው ጥሩ ነው። ከዛ ባለፈ ደግሞ ብትተባበረው፣ ሐሳብ ብትሰጠው፣ ብትመክረው ማድረግ ያለበትን ነገር የሚሰማ ይሰማል፣ የማይሰማ ደግሞ ራሱ እዛው
ሲሰማ ራሱ ዘግይቶም ቢሆን ሊሰማ ይችላል ሊረዳ ይችላል እና ይሄን ለማለት ፈልጌ ነው። ውድ ተመልካቾቼ እና ጓደኞቼ በምትችሉት መጠን በቃ ልምጣ ካለ በገዛ ገንዘቡን ለሚመጣ ሰው እንግዲህ ምን ችግር አለው መንገዱን ጨርቅ ያድርግልን ማለት ነውና ብንችል እንደ አንድ ኢትዮጵያዊ ሁላችንም የሚያስተሳስረን ሀገር አለንና ለሀገራችን ስንል ለክብራችን ስንል ብንዋደድ ብንፋቀር ጥሩ ነው። ነገሮችን ከዘረኝነት ከብሔርተኝነት ወጥቶ ሰው ኢትዮጵያዊነትን ሳይያስብ በጣም መልካም ነው። አመሰግናለሁ። በጣም መልካም